ያውላ ሳደብ የነበረው ነገር ፈልግ የነበረው ስቲውን ዲዮንክ ተናገኝ ስለ የነበረው ምናምን ሙሉ ወጥቶ ሰላም እንዲኖረኝ ነው ያደረገው። ሙሉ ያወጣ በሃይማኖት ስትኖሪ ሰውን ጀጅ ለማድረግ ትኖሪያለሽ። በክርስቶስ ስትኖሪ ለነሱ መጸለይ ነው የሚጀመረው። እኔ ልዩነቱ በዛ ነው የገባኝ። አሁን እኔን የሚናገሩኝን እጸልይላቸዋለሁ፣ አዝናለሁ። እኔ ዋው አስበሽዋል? እኔ ለሰው አዝኜ ስጸልይ እኔን ለተናገረ አዝኜለት እኔን ብዬ ሳስብ አስበሽዋል? ዶክመንታቸውን እያወጣው ነበር ሳዋርዴ ነበር። እያንዳንዱን ስራ ከማንም በላይ በአስቀያሚ ነገር ስሰራ የነበርኩ ሰው ነኝ። እውነት ነው። እንዴት ነገሮች ሊገላበጡ ቻሉ? የክርስቶስ ፍቅር ነው ያደረገው። አሜን አልኩሽ እኮ ሶሻል ሚዲያ ላይ ምነው እሱ አፍ ውስጥ እግዚአብሔር አምላክ ጠብቀኝ ነው መባል። የሆነ ምንኛ አፍ ውስጥ እንዳልገባ አምላኮ ይጠብቀኝ እውነት ነው የምባል ሰው ነኝ። እና አሁን ሲናገሩኝ ለእነሱ ማዘን ጀመርኩ። እንዴ ተሳዳቢ መሆኔ እኔ ሀቀኝነቴን ነበር የማየው። በውስጤ ግን ጸያፍ ንግግሮች ነበሩ። ጸያፍ የማይገቡ ማዘን ሲገባኝ ለነሱ መጸለይ ሲገባኝ እንደ ሳኦል አሳድ ነበር፣ አሳዳቸው ነበር። ይኸው 15 ዓመት ታሪኬ ነው። እና ክርስቶስ ሲገባ ቤቴ ምንድን ነው የሆነው? ሰላምን አገኘው። አንደኛ ሰላምን የመሰለ ትልቅ ነገር የለም። ሁለተኛ ምንድነው? ወደ ሰው መመልከት አቆምኩ። በፊት መለከት ነበረ። ሶሻል ሚዲያ ላይ ምን ተባለ፣ የዛሬ አጀንዳ ምንድነው የሆነው ነገር የሚባለው ነገር ብዙ ጊዜ ያው ከኔ ነው። አጀንዳ ጠሮብናል፣ ዮኒ ተመለስ እያሉኝ ነው። አሁን ራሱ አጀንዳ የለማኛው ምንድነው የተፈጠረው? አንተ ግን የምረዳው የሚሉኝ ወገኖች አሉ። እኔ የክርስቶስ ፍላጎቴ ከድሮ ማንም ከአንቺ ጀምሮ ብዙ ወገኖች ያውቃሉ። ክርስቶስ ግን የግል አዳኝ አድርጌ የመጣበት መንገድ እግዚአብሔር አምላክ አቡነ ገብርኤልን ምክንያት አደረገልን። ምክንያት አድርጎ እኛ ቤት ክርስቶስ ገፊ ነው ተባለ። ቃል በቃል ነው ያሉት አባታችን። ኢየሱስ ለብቻ ያድናል ሲባል ትገፋላችሁ። ከዝሆን የሚበልጥ ጉልበት አለ፣ ከፈረስ የበለጠ ኃይል አለ እዚህ ቤት። ኢየሱስ ለብቻውን ያድናል። ኢየሱስ ለብቻው ቤዛ ነው። የሰው ቤዛ የለው። ዘላለማዊ የሰው ቤዛ የለም። ዓለማዊ ቤዛ ማንም የለም ከክርስቶስ ውጭ ብለው ስለተናገሩ ብቻ የቁም እስረኛ። አሁን መስቀል ላይ የተሰቀለው የማርያም ደም ነው እያሉ የሚያስተምሩ ሰዎች አሉ። ትልልቅ ሰው የማርያም ደም ነው። ትልልቅ እውነቱን እግዚአብሔር ማውጣት ጀመረ። ክርስቶስ እዛ ቤት ተአምር መስራት ጀመረ። እኛ አባታችንን እግዚአብሔር ከዚህ በፊት እንደዚህ የተናገሩ አባታችን ተባረዋል ከቤተ ኢሚዲየት የምንፍቅና ትምህርት ነው ተምረ። በተለይ ኢየሱስ ክርስቶስን አስታራቂ ነው ካልሽ የምንፍቅና ትምህርት ነው። የምንፍቅና ትምህርት ነው። ስለኖርኩበት ነው ማቀ። የምንፍቅና አስታራቂ አይባልም። ስራውን ጨርሷል። የሚያስታርቁ ሚሊዮን ሌሎች አሉ ብለው ለራሳቸው ለጥቅማቸው ከ1 እስከ 30 ደርድረዋቸው በእነሱ የዘከረ 10 ትውልድ ይድናል እያሉ ሰውን ያጭበረብሩበታል። 10 ትውልድ ይድናል እያሉ ሰውን እያጭበረበሩ ምን እያደረጉት ነው? እያዋሉት ነው፣ እየሰሩበት ነው። የሆነ ቦታ ከሄድሽ በረከት ታገኛለች። ክርስቶስ የሰጠው ዘላለማዊ በረከት ነው። አንቺ የሆነ ቤተክርስቲያን ገዳም 3 ቀን 4 ቀን ተጉዘሽ ሄደሽ የምታገኙ በረከት ብለው ይነግሩሻል። እዚህ ቦታ ከሄድሽ በዚህ ስል ለበረከት ከገዛሽ ትድኛለሽ እየተባልሽ ትምህርቱ በሙሉ ሸቀጥ ሸቀጡበት። ክርስቶስ ተዋረደ ቤቱ። በቤቱ ክብር ተጋፍቶ ነው ሁላ የሚገባው። የኢየሱስ ቀን 6 ማንም አያከብሩ። የዓመቱ 6 ኢየሱስ ነው። አርሴማ ተደርባ የዓመቱ አርሴማ ተብሎ ድብልቅልቁ ነው የሚወጣው። ድብልቅልቁ የኢየሱስ ላይ ድርብ መጣ። በኢየሱስ ስሙ አይከበርም። አሁን ለምሳሌ ከቨር ስሙን ይወዱታል። መድኃኔዓለም፣ አማኑኤል ምናምን ሲባል ደስ ይላቸዋል። ኢየሱስ ከተባለ ግን ጴንጤውን ቀጥታ ኢየሱስን ግፍት አድርገው ከቤቱ አስወጡት። መነገጃ አደረጉ።
የኢየሱስን ክብር መስቀል ላይ ለኛ ብሎ መከራውን የተቀበለው ስለኛ የተራበ የተጠማ ለኛ ሲል ሁሉን ነገር ያደረገ ዓለምን ሊያድን የመጣውን ገፍተው ከበራ አስወጡና የነሱ ቅዱሳን የሚለው የፈለጉትን ስዕል እያመጡ ይደረድሩታል። ክርስቶስ ሕፃን ልጅ ተደርጎ ነው የሚመለከው። እናቱ እንደምትቆጣ አሁን ለምሳሌ አንቺ የተባረኩ ልጆች አሉሽ፣ የሕፃንነት ፒክቸራቸው አለ። ሕፃን ናቸው እንዴ በአሁን ሰዓት? እሱ ፕሮግራም ይገባሽ። አሁን የትልልቅ ፒክቸሮቹ የብቻ የሆነ ይደብራቸዋል። ደስ ብሏቸው ማድረግ የሚወዷት ስዕልን ልንገርሽ፣ ኪዳነ ምሕረት ከእናቷ ጋር ይላል። ኪዳነ ምሕረቱ ክርስቶስ እንጂ እሱ አይደለችም። ምሕረት በክርስቶስ እንጂ የተገኘው በማርያም አይደለም። ዓለምን ሊያድን ወዷልና አንድያ ልጁን ነው የሰጠን። ስለዚህ ይሄንን ነገር በፍጹም ለሱ የተባለውን እየተወሰደ ለሱ አይደረግና ምን ይሆናል? እመቤታችን ቅድስት ድንግል ማርያምን አምላክ አድርገው ቁጭ። አንድ ነገር ተንፍሽ፣ አንድ ነገር ስለ ቅድስት ድንግል ማርያም አንድ ነገር በይ፣ ትሳደጃለሽ። መናፍቅ፣ ከሃጂ፣ ሁሉ ነገር። ስለዚህ ያንን ነገር አባታችን ፊት ለፊት ተናገሩ፣ ፊት ለፊት መሰከሩ። አሁን ምን የዲያብሎስ መንፈስ ምን መሆን ጀመረ? መጮ ጀመረ። መጮ ግራ ገባቸው፣ ጨነቃቸው። ሊያስተምሩ ፈለጉ። ከነ ቪዲዮ ላሳየሽና ትንግርቱን ታየዋለሽ ራስሽ። ትንግርቱ ምን ብለው ማስተማር እንደጀመሩ ጨንቋቸው። ወዴት ሊመልሷቸው? ወደ ማርያም አዳኝነት ለመመለስ የሚያደርጉትን ላሳይሽ። እጅግ በሚያስደነግጥ ሁኔታ ማለት ነው። እጅግ በሚያስደነግጥ ራሱ የኦርቶዶክስ ወንድምናቶች ግራ እስኪገባቸው ራሳቸው ግራ እስኪገባቸው ነው ይሄን ነገር የሚያደርጉት። ግራ ምን ይሻለናል? እስኪ ላሳይሽና ትደነግጫለሽ። ይኸውልሽ የራሱ የኦርቶዶክስ ወንድም ነው ይሄ። አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድን ነው እየሰማን ያለ ነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው? የምር ነው? በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያምኑ ናቸው? እኔ በጣም ግራ እየገባኝ ነው። ምንድን ነው እየሰማን እያየን ያለ ነው? በዘመናችን ምን እየሆነ ነው? እስቲ አንድ ቪዲዮውን ስሙልኝ። ያልተቀበለችው መከራ የለም ማርያም ሕይወቷ በመንከራተት ያለቀ ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከእሷ ነው። የእሷ ደም ፈሷል። የእሷን ስጋ አይደል የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እሺ ይሄ ምንድን ነው የሚባለው? የምንበላው የእመቤታችን የቅድስት ድንግል ማርያም ስጋ ነው። በዕለተ ዓርብ የነበረው ስቅለት የቅድስት ድንግል ማርያም ስቅለት ነው። መስቀል ላይ የፈሰሰው ደምስ የእመቤታችን የቅድስት ድንግል ማርያም ደም ነው። ምንድን ነው እየሆነ ያለው? የእውነት እኔ ግራ ገብቶኛል። ምንድን ነው እየሆነ ያለው? ኧረ ተው፣ ወዴት እየሄድን ነው? መልስ እንዲሰጥበት እንፈልጋለን። ይህን ነው ልልሽ የፈለግኩት። ለምንድን ነው አትመለክም ይላሉ፣ ግን ያመልኳታል። አትመለክም ይላሉ። እንግዲህ መስቀል ላይ የተሰቀለው የማርያም ደም ነው ከተባለ